አሁን አንዳንድ ሰው አይ እኔ ቤተክርስቲያኑ ቢቀርብኝ ይሻላል፣ እኔ እንደው ታጥቦ ጭቃ ነኝ፣ መልሼ ኃጢአት ውስጥ መዘፈቅ አይቀርም። ዛሬ እንዲህ ቃሉን ስሰማ ደስ ይለኛል፣ ነገ ሄጄ የምሰራውን አውቀዋለሁ። ስለዚህ በቃ አንድ ፊቱን ጥንቅር ብሎ ቢቀር ይሻላል መንፈሳዊ ነገር የሚል ሰዋል። እንደዛ እንዳትሉ ምመና የፈለገ ኃጢአት ውስጥ ብንሆን ከቤተ ክርስቲያን መውጣት የለብን። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መካከል ፈልጎ ያወጣናል፣ ሁላችንን ያወጣል። እሱ ደግሞ የፈለገ ጭቃ ውስጥ ብንገባ አይጸየፍም። እጆቹን ከቶ ያወጣናል፣ ወደ ምህረቱ ባህር ይጨምረናል፣ ሁላችንን ይጨምራል። ሌላው መቼስ ካነሳሁት አይቀር በተለይ ኦንላይን ማህበር ላይ ይህን ስናገር በታላቅ ደስታ ነው በእውነት። ቤተ ክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ ክፉ ሰው አለ። የለም ጥሩ አባቶች አሉ፣ ደግሞ ጥሩ ያልሆኑ አባቶች አሉ። ጥሩ ካህን አለ፣ ክፉ ካህን አለ። ጥሩ ዲያቆን አለ፣ ክፉ ዲያቆን አለ። ጥሩ ሰባኪ አለ፣ ክፉ ሰባኪያን አለ። እና አንዳንዴ ቤተ ክርስቲያን ውስጥ መጥፎ ሰው ስታዩ የቤተ ክርስቲያን ንብረት ዘረፉ። አሁን አንዳንድ ሰው ቤተ ክርስቲያን ተዘረፈ ምናምን ሲባል እንዴት የቤተ ክርስቲያን ንብረት ይዘርፋሉ ብሎ በጣም ይደነቃል። ክርስቶስ እያለ ይሁዳ ነበር አልነበር? ነበር። ይሁዳ እኮ ሙዳይ ምጽዋቱን ጠባቂ አድርጎታል ክርስቶስ፣ ገንዘብ ያዥ አድርጎታል። ይሁዳ ሌባ እንደሆነ ጌታ ያውቃል አያውቅም? ያውቃል። ግን ሌባ እንደሆነ እያወቀ ገንዘብ ያዥ አደረገው። እኛ ብንሆን አናደርገው። እንኳን እኛ ሌቦች ራሳቸው ዘበኛ ሲቀጥሩ ሌባን የሚቀጥሩት ነው እንዴ? ደህና ሰው ፈልጉልኝ ይላሉ። ክርስቶስ ሌባውን ይሁዳ ለምንድን ነው ገንዘብ ያዥ ያደረገው? ቤተ ክርስቲያን ሙዳይ ምጽዋቷን በሚዘርፉ ሰዎች ዕድሜ ልክ እንደምትሰቃይ ለማሳየት ነው። እኔ ያለውም ሌቦች አሉ እንዳይደንቃቸው ነውና ቤተ ክርስቲያን ውስጥ ክፉ ሰው ሲያይ አንዳንድ ሰው ይላል መድኃኔዓለም እንደው ምን አለ ቤትህን ብታጸዳ፣ እንደው እንደዚህ አይነቶቹን ሰዎች ለቅመ ጠርገ ብታስወጣ ምን አለ ይላል። አንዳንድ ሰው ደግሞ ጠርጋ አስወጣ አይልም፣ እሱ ይወጣል። እኛ ከነሱ ምን እንማራለን? ሁለተኛ ቤተክርስቲያን አንደርስም እና ክፉ ነገር ስለ ቤተክርስቲያን አባቶች እንሰማለናል። የኔ አይነቱ ሰባኪ አንድ ሚዲያ ላይ ወጣና አማትቦ ከቅዱስ ፓትርያርኩ አንስቶ ሊቃነ ጳጳሳቱ ሁሉንም ሙልጭ አድርጎ ተሳድቦ ስብሐት ለእግዚአብሔር ይላል። ከዛ ምዕመናን ቃለ ሕይወት ያሰማልን ትላል። ሰው እውነተኛ ክርስቲያን ከሆነ መጽሐፍ ካለበት የማንን ኃጢአት ነው? የራሱ። እና አንዳንዴ ክፉ ስንሰማ ቤትህን አጽዳ መድኃኔዓለም ቤቴን ላጽዳ ካለ እኛንስ ይለቀናል ወይስ ሐሳቡን ያመጣው ሰውዬ ይቆይ ይባላል? እስቲ በሉ ከኔ ጋር ቤተ ክርስቲያን አይ በሉ እንጂ ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተ ክርስቲያን ምንድን ነች? እኛስ በሽተኞች ነን። አታሳምሩት። ንስሐ እየገባን ከሆነ ታካሚዎች ነን። እየቆረብን ከሆነ መድኃኒት እየወሰድን ነው። አለዚያ ግን ምንድን አይሰማም። በሽተኞች ነን። ደግሞ በሽተኛ አለ እንዳትሉ፣ እኔም በሽተኛ ነኝ። አይዟችሁ፣ እኔም በሽተኛ ከሆንክ ለምን ትሰብካለህ ቆመ ካላችሁ፣ በሽተኞችም እኮ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ያደርጋቸው ነው አይደለም? የእነሱን ኪኒን ያዛሉ ለሌላ ሰው እና እኛ ቀድመን የገባን በሽተኞች ነን። እግዚአብሔር በቸርነቱ ይማረን። በጣም ይገርማል። ቤተ ክርስቲያን ሆስፒታል ናት አለ ቅዱስ ዮሐንስ አፈወርቅ። ሆስፒታል ውስጥ ሄዳችሁ አንድ ሰው ጨጓራዬን አሞኛል ሲል ምን ነክቶ ነው የሚያመህ ይባላል? ድሮ ካላመመ ሆስፒታል ምን ይሰራል? ጉበት ጭራሽ ጉበትህን ይባላል አይባል። ቤተ ክርስቲያን ውስጥ ኃጢአተኛ ሰው ሲያይ እንዴት እንዲህ አይነት ክፉ ሰው ይኖራል ቤተ ክርስቲያን ውስጥ የሚል ሰው ማለት ሆስፒታል ውስጥ እንዴት በሽተኛ ይኖራል እያለ ነው። ሁለቱም የመጡት ሊታከሙ ነው። ለመታከም ያብቃን አምላካችን። በሽተኞችን የሚያክሙባት ደግሞ እኛም የምንናገረው ቆመን ቁጭ ብላችሁ ሁሉም በሽተኛ ነው። ካህናት ሐኪሞች ናቸው። የነፍስ አቃቢያነ ሥራይ ንስሐ ሜዲኬሽኑ ነው። ስጋው ደግሞ የመጨረሻው መድኃኒት ነው። ሁላችንን ወደ ስጋው ደግሞ ይመልሳል። ስለዚህ ቤተ ክርስቲያን ውስጥ ጠርጋ አስወጣ አይባልም። ክርስቶስ ኃጥኡን ከጻድቁ ምዕመኑን ከመናፍቁ ችሎ ይዞታል። ሌላው አንዳንድ ሰው ደግሞ የእኛን ምግባር እያየ የቤተ ክርስቲያን ሰዎች ዲያቆን ገሌ ቄስ ገሌ እንደዚህ አባ እንደዚህ ያረጉ ብሎ ቤተ ክርስቲያን አልመጣም የሚሉ ሰዎች በጣም ብዙ አሉ። እኔ የአባ ገሌን መስቀል ብሞት አልሳለም የሚለዋል። መስቀሉ የማን ነው? የክርስቶስ መስቀል ደግሞ እንኳን እንደኛ ያለ ኃጢአተኛ ሰይጣን ቢይዘው ራሱ መስቀሉ ይረክሳል? አይዘውም እንጂ ደፍሮ አይረክስም። ስለዚህ ሰው አይቶ መውጣትም በእውነት
እንደ መጽሐፍ ቅዱስ ከእንስሳት ማነስ ነው።